በአድዋ ዙሪያ ከሚነገሩ ታሪኮች አንደኛው የካቲት 12 የአድዋ ድል በዓል የሚከበረው የካቲት 23 ነው። ከዛ ቀደም ብሎ የካቲት 12 ቀን በየካቲት 12 የሰማዕታት ቀን አዲስ አበባ ሞገስ አስገዶምና አብርሃ ደቦጭ የተባሉ ሁለት ጀግና ኢትዮጵያውያን በጣሊያን መንግስት አመራሮች ላይ ወይም የጦር አዝማቾች ላይ ቦምብ ወርውረው አደጋ ያደረሱበት ቀን ነው። እንግዲህ እንደማንኛውም ታሪክ የአብርሃ ደቦጭና የሞገስ አስገዶም ታሪክ በጣም በከፍተኛ ሁኔታ በኢትዮጵያ ታሪክ ውስጥ ጉልህ ድርሻ ይዞ ጉልህ ቦታ ተሰጥቶት ሲወሳ ከነሱ ጋር ግን አብሮ መነሳት የነበረበት ግን ያልተነገረላቸው ጀግኖች እንደሚባሉት አይነት ያ ያልተነገረለት ጀግና ስምዖን አደፍርስ ይባላል። በአንድ የፋኖ የድረገጽ ጋዜጣ ወይም የድረገጽ መጽሔት ላይ የአማራ ምሁር ዶክተር ደብሩ ነጋሽ ስለ ስምዖን አደፍርስ የጻፉትን ነው የምናቀርብላችሁ። አብራችሁን ቆዩ። ጀግናው የታክሲ ሹፌር ስምዖን አደፍርስ ማን ነው? በእጅጉ አስገራሚ ታሪክ ነው። አስገራሚ ያልኩት በብዙ ምክንያት ነው። አንደኛው ኢትዮጵያ ውስጥ የታክሲ ስራ መቼ ተጀመረ ብለን ብንጠይቅ በ1920ዎቹ ነው የሚል መልስ እናገኛለን። በ1928 ዓ.ም አዲስ አበባ ውስጥ 8 ታክሲዎች ብቻ ነበሩ። ከነዚህ የ8ቱ ታክሲዎች አንደኛው ባለቤት ስምዖን አደፍርስ ይባላል። የያኔው ዘመናዊ ሰው መኪና ሲነዳ እንደ ብርቅና ተአምር የሚታይ ነበር። ከተለያዩ የታሪክ መዛግብት ያገኘሁትን የዚህን ጀግና ኢትዮጵያዊ ታሪክ ላስኮምኩማችሁ ብለው ይጀምራሉ ዶክተር ደብሩ ነጋሽ። የካቲት 12 ቀን 1929 ዓ.ም አብርሃ ደቦጭና ሞገስ አስገዶም በግራዚያኒና በወታደሮቹ ላይ ቦምብ ሲወረውሩ ስምዖን አደፍርስ የተባበራቸው ጀግና ነው። በታክሲው ይዟቸው ሙልጭ ያለ ልበ ደፋር ሰው ነው። በኢትዮጵያ የታሪክ ዓለም ውስጥ ስለሱ ብዙ አልተባለም። ፕሮፌሰር ሪቻርድ ፓንክረስት ስለዚሁ ስምዖን ስለሚባለው አስገራሚ ኢትዮጵያዊ ሰፋ አድርገው ከጻፉ ሰዎች መካከል አንዱ ናቸው። ስምዖን ከአባቱ ከአቶ አደፍርስ አድጎ አይቸውና ከእናቱ ከወይዘሮ ሙሉ ብርሃን መሸሻ በሐረርጌ ክፍለ ሀገር በሀብሮ አውራጃ ባንጫር ወረዳ ልዩ ስሙ ጉባ ላፍቶ በሚባለው ስፍራ በ1905 ዓ.ም ተወለደ። እድሜው ለትምህርት ሲደርስ በመጀመሪያ እዚያው ላፍቶ በሚገኘው የካቶሊካዊት ቤተክርስቲያን ደብር ከዚያም ወደ አዲስ አበባ በሕፃንነቱ በመምጣት በልደታ ማርያም ካቴድራልና በአሊያንስ ፍራንሴስ ትምህርቱን በሚገባ አጠናቀቀ። ከዚያም በታክሲ ነጂነት ወደ ግል ስራ ተሰማርቶ ይኖር ነበር። ፋሽስት ኢጣሊያም ከጥንት የተመኘቻትን ኢትዮጵያ በ1928 ዓ.ም ወረረች። አዲስ አበባንም በቁጥጥሯ ስር አድርጋ የገፍ አገዛዟን መዘርጋትና ማጠናከር ጀመረች። ስምዖን የእናት ሀገሩ መደፈርና በነጮች ስር የቅኝ ተገዥ መሆን የሆድ ውስጥ ቁስል ሆኖበት ያዘን ነበር። ዘመዶቹና ወገኖቹ በየዱሩ ተበተኑ፣ ሌሎችም ተሰደዱ። በተለይ ወንድሞቹ ደበበና አጎናፍር አደፍርስ በመጀመሪያ ጅቡቲ ቀጥሎም ኬንያ ተሰደው የአርበኝነት ስራቸውን ከውጭ አፋፋሙ። ስምዖን ወደ ስደት ውጣ ቢባልም መሰደድን አልመረጠም። ምርጫው አዲስ አበባ ውስጥ ተቀምጦ የውስጥ አርበኛ በመሆን ጠላቱን ፋታ ማሳጣትና ለአገሩ ነጻነት መዋጋት ነበር። ወንድሙ አጎናፍር አደፍርስ ከጅቡቲ በተጨማሪ ሌላ መኪና ልኮለት በሁለት ኦፔል መኪናዎች የታክሲ ስራውን ቀጠለ። በነገራችን ላይ በዚያን ወቅት በአጠቃላይ በአዲስ አበባ ውስጥ ወደ 8 የሚሆኑ ታክሲዎች ብቻ ነበሩ። ማቆሚያቸው ጊዮርጊስ ሆኖ ከዚያ በመነሳት ወደ ለገሃር፣ ወደ ገፈርሳና ወደ ግቢ እንዲሁም ወደ ሌላ አቅጣጫ እየተጓዙ ይሰሩ ነበር። በታክሲ ከ1 እስከ 5 ጠገራ ብር ከፍሎ የተሳፈረ ሰው ኩራቱ ሌላ ነበር። ጠላት በማይጨው ጊዜያዊ ድል አግኝቶ አዲስ አበባ ሲገባ ስምዖን ገና ወጣት ነበር፣ ብቻውን ይኖር ነበር። ጣሊያንንም በጣም ስለሚጠላ ለሀገሩም በጣም ተቆርቋሪና ታማኝ ኢትዮጵያዊ መሆኑን ስላወቁ አብርሃ ደቦጭና ሞገስ አስገዶም ባልንጀራቸው እንዲሆን ፈለጉ። ብዙም ከተቀራረቡ በኋላ የሆዳቸውን ምስጢር ገለጹለት። እሱም ሐሳባቸውን ሐሳቡ በማድረግ አብረው ሶስቱም እቅድ ያወጡ ጀመር። በመጀመሪያ ለማንም ሳይናገሩ በመኪና ሆነው ወደ ዝቋላ ሄዱ።
እዚያም ለ15 ቀናት ያልተቀምጠው በግራዚያኒ ላይ ምን አይነት እርምጃ እንደሚወስዱና ከወሰዱም በኋላ ምን ማድረግ እንዳለባቸው ሲያወጡና ሲያወርዱ ከረሙ። በተለይም የቦምብ መጣል ልምምድ ሲያደርጉ ሰነበቱ። የቦምብ ቁልፍ አፈታትና አወራወረን ያጠኑት ዝቋላ ነበር። ያስተማራቸውም የደጃዝማች ፍቅረ ማርያም መትረየስ ተኳሽ የነበረ ሰው ነው። ስምዖን ከ15 ቀናት በኋላ ሲመለስ መልኩ ተቋቁሮ ስላዩት ዘመዶቹ የት ነበርክ ብለው ጥያቄ ሲያበዙበት ሽርሽር ሄጄ ነበር አላቸው። ብዙም ሳይቆዩ የካቲት 12 ቀን 1929 ዓ.ም ደረሰ። የአዲስ አበባ ሕዝብ ቤተ መንግሥት እንዲገኝ ታዘዘ። ግቢው ዙሪያውን መትረየስ ተጠምዶበት ይጠበቅ ነበር። ግራዚያኒም ለድሆች ምጽዋት ሰጣለው ስላለ ብዙ ሰው ወደ ግቢው አመራ። አብርሃና ሞገስም መኪናህን ቤንዚን ሞልተህ ያው እንደተባባልነው መኪናዋን አዙረህ ፊት በር በደንብ ጠብቀን ብለው ስምዖንን ቀጠሩት። እነርሱ አስተርጓሚዎች ስለነበሩ ግቢ ገቡ። ስምዖንም መኪናዋን አዘጋጅቶ በተባባሉበት ቦታ ይጠብቃቸው ጀመር። ወደ 5 ሰዓት ገደማ ግራዚያኒ ሕዝብ ሰብስቦ ይደነፋል። የአርበኞቻችንን ስም እየጠራ ያንኳሰሳል። የሁሉንም አንገት ቆርጬ ሮማ ልካለሁ ይላል። እና አብርሃም ድንገት ቦምብ ወረወሩ። እርሱንና ከእርሱ ጋር የነበሩትን ጀነራሎች አቆሰሏቸው። የአውሮፕላን አብራሪዎቹ ጀነራል እዚያው ሞተ። ከዚያም በተፈጠረው ረብሻ መትረየስና ጠመንጃ ሲተኮስ እነርሱ በፊት በር በኩል ሹልክ ብለው ወጥተው በተዘጋጀው የስምዖን መኪና ወደ ፍቼ አመሩ። ስምዖንም እነርሱን እዚያ አድርሶ ወደ አዲስ አበባ ተመለሰ። የካቲት 19 ቀን በሳምንቱ ጣሊያኖች በጥቆማ መጥተው ስምዖንና የቤት ሰራተኛውን ያዙ። ለብቻ አሰሯቸው። እንዲህ ያሉ ሰዎች ይመጡ ነበር ወይ ያሉ ሰራተኛውን ጠየቁት። እሱም ያየውን ሁሉ ነገራቸው። ፈተው ለቀቁት። ሰራተኛው ባደረገው ጥቆማ ብዙ የስምዖን ጓደኞች ታደኑ፣ ታስረውም ተገደሉ። የስምዖን ታናሽ ወንድም ሱራፌል አደፍርስም ሲታደን ከርሞ ሊያዝ ሲል ሌሊት አምልጦ በእግሩ ከአዲስ አበባ ወደ ትውልድ ስፍራው ወደ ሐረርጌ ተመለሰ። ስምዖን የመጀመሪያው የጭካኔ ቅጣት ከደረሰበት በኋላ ደጃችሁ በሰፈር አጠገብ በነበረው ወህኒ ቤት አሰሩት። ምርመራው በጥብቅ ቀጠለ። በመግረፍ ጠጉሩን በመንጨት የጣቶቹን ጥፍሮች በመንቀል የስቃይ ውርጅብኝ ቢያወርዱበትም ስምዖን ካላማው ፍንክች አላለም። ምስጢር አላወጣም። አሰቃዮቹም ከእርሱ ምንም ማግኘት ስላልተቻላቸው ሚያዝያ 29 ቀን 1929 ዓ.ም ገደሉት። ዘመዶቹም ሳያውቁ ስንቅ ለማቀበል ሲሄዱ አንድ ዘበኛ ስምዖን መሞቱን በ11 ሰዓትም 13 ሬሳ እንደሚቃጠልና የስምዖንም ሬሳ ከነርሱ ጋር እንደሚቃጠል ጨምሮ ነገራቸው። የስምዖንም እህት ወይዘሮ ሸዋረገድ አደፍርስ የእስር ቤቱን ሐኪም ያውቁት ስለነበር ሐኪሙም ወርቅ ስለሚወድ አንድ ወቄት ወርቅ ከሰጡኝ ለማንም ሳያወሩ የስምዖንን ሬሳ እሰጦታለሁ አላቸው። የተባሉትን ወርቅ ሰጥተው ሬሳውን በድብቅ ወስደው በጴጥሮስ ወጳውሎስ ካቶሊካዊት መካነ መቃብር ግንቦት 1 ቀን 1929 ዓ.ም ቀበሩት። ስምዖን በደረሰበት ስቃይ ሬሳው የሰው ገላ አይመስልም ነበር በማለት ከፕሮፌሰር ሪቻርድ ፓንክረስ ጽሑፍ ጋር በሕይወት ያሉት እህቱ ወይዘሮ አሰገደች አደፍርስ በሐዘንና በእንባ ገልጸውታል። ታዲያ የዚህ ወጣት ጀግና ታሪክ እንዴት እስከ ዛሬ ተዳፍኖ ቀረ? የአብርሃምና የሞገስ ስም ሲነሳ የሱ ለምን ተነጥሎ ቀረ? መቃብሩስ ምንም አይነት ምልክት ሳይደረግበት እስከ ዛሬ ሳር ብቻ ለብሶ የቀረው ለምንድነው የሚሉ ጥያቄዎች አንባቢያንን ሳያሳስቡ አይቀሩም በማለት በ1977 ዓ.ም ተጠይቆ ነበር። መልሱ ግን እስካሁንም አልተመለሰም።